እውቀት ባለቤት አድራጊ ያው እግዚአብሔር ነው። በእውነቱ ብዙ የስራ ዘርፍ ነው። ሊቃውንቱም የስራ ዘርፍ ናቸው። ተማሪዎቹም አሁን ወደፊት ገና አድገን ገና እውቀት አካብተን ራሳችንንም ሀገራችንንም ሕዝባችንንም እናገለግላለን ብለው የተበቀቱ የስራ ብቅቶች ናቸው። ከዚያም መለስ ብሎ ስናየው ሰፊ የሆነ ህንፃ ቤተ ክርስቲያን መሰረት ተጥሏል። እንዲሁም ቅድም ስመጣ ከአቅማችን በላይ በስፋት ጀምረን በጣም እያዳገተን ነው ለምናደርገው ሲል ነበር አስተዳዳሪው። ግድ የለም እግዚአብሔር የጀመረውን የእግዚአብሔር ቤት ነው፣ ትውልድ ይፈጽመዋል። ዝም ብላችሁ እናንተ እያዞናችሁ እንደዚሁ በአቅማችሁ ብቻ ከእግዚአብሔር ጋር ጥረት አድርጉ እያልኩ እየነገርኳችሁ ነበር የመጣው። አሁን እዚህ እንደተቀመጡ አንድ ገብረ ሥላሴ የሚባሉ አሁን እዚህ አብረው ፎቶ ሲነሱ ማየታችኋቸው ከሆነ አባታችን የባርኩኝ ለዚህ ህንፃ የሚሆን እኔም ካለችኝ ወጥቼ ወርጄ ካገኘኋት 5 ሚሊዮን ብር እሰጣለሁ ብለው ለሁላችሁም ድክመት እንደው የሚያጎላ 5 ሚሊዮን ብር አሁን የሚሆንጠው ሁላችሁም ጸልዩላቸውን። ይህ ናቸው ስራቸው። ፊታቸውን ወደዚያ እንዲህ ናቸው። ምን መሰላችሁ? ብልጥነት ነው፣ አዋቂነት ነው። ገንዘብ እንደሆነ ገንዘብ እንደሆነ ዛሬ ወራሪ ዘራፊ ገብቶት እየታፈኑ እንኳን አይደለም የራሳቸውን የወገናቸውን ሁሉ ባካችሁ ስጡን ነፍሴን ለማዳን እየተባለ ዛሬ ገንዘብ በሚሊዮን እየተዘረፈ ነው ያለ። አሁን ይህ 5 ሚሊዮን ብር ቀሪ ገንዘባቸውን ሁሉ የሚጠብቅ መከላከያ ነው እዚህ ለኪዳነ ምሕረት የሰጡ እና የኪዳነ ምሕረት የባረከችውን ገንዘብና ሰው ማንም ይነካው? ምን ያበደ ምን የፈረደበት መንክር ኃይላ እና እግዚአብሔር ይጠብቅልን፣ ንብረትን ይባርክልን። በጎደለ ሞልቶ ደግሞ እግዚአብሔር አሁንም እንዲሰጥህ እመቤታችን እንዲሁ በወጣህበት በገባህበት ትከተል። ሁላችሁም ጸሎት በልሽ እና ሰው ይጀምራል፣ እግዚአብሔር ይፈጽማል። እንዳይመስላችሁ አሁን የእመቤታችን ልጆች የተሰወሩ ያልሰሙ የተደበቁ በሀገር ውስጥም ከሀገር ውጭም ያሉ አሉ። ገና ይሄ ያልደረሷቸው ወሬው እንጂ እኔ ልቅደም የሚሉ የእመቤታችን የውስጥ ልጆች አሉ። በታምራት የሰበሰበቻቸው ብዙ ስራ የሰራችላቸው ከአምር ላይ አንስታ ትልቅ ደረጃ ያደረሰቻቸው የእመቤታችን ልጆች ቁጥር ስፍር የላቸውም እና ማስታወቂያውን አጉልቶ ማስተላለፍ ነው። ከሀገር ውስጥ እስከ ሀገር ውጭ ድረስ እንዲደርስ ማድረግ ነው። እንዲሁ አሁን እኛ እጃችን ባዶ ስለሆነ ችቻችን ገንዘብ ስለሌለው የእመቤታችን የላትም ማለት አይደለም። እመቤታችን ሀዚህ ዓለም በእራሆት ይህን ዓለም የፈጠረውን አምላክ በመሃል እጇ የያዘች 9 ወር ከ5 ቀን በማኅፀኗ የጸነሰች የሰማይና የምድር ንግሥት ናት እመቤታችን እና እኛ ደካሞች ሆነን በእኛ ጉልበት በእኛ ሀሳብ በእኛ መውጣት መውረድ ብቻ የምንመራት የምናስተዳድራት ይመስለናል እንጂ የምትመራን የምታስተዳድረን የእኛን ችግር የምታስወግድልን እሷ ናት። አሁን ይሄ ቤት እመቤታችን መግቢያታ የእሷ መጠጊያ ይሆናታል ብላችሁ ታስባላችሁ? የእኛ መገልገያ ነው የምትሰራልን። እኛ ለእሷ አይደለም የምንሰራለን፣ እሷ ለእኛ ነው የምትሰራለን እንጂ እሷማ መለልተ ደመናት እንደው እሷማ በሰው እጅ ያልተሰራውን ገና ፍጡር ያልገባበትን ለመጀመሪያ መንግሥተ ሰማያት የእሷ አይደለም በሙሉ። አሁን ፍጡር ጻድቅም ሆነ ኃጥእ ጻድቅም ሆነ ሰማዕት ማለት የለም። ገና በዕለተ ምጽአት ነው ገና መንግሥተ ሰማያት መግባት የሚችለው። እመቤታችን ብቻ ናት ዛሬ በመንግሥተ ሰማያት ዋነኛውን ትንሣኤ ተነስታ ያለችበት። የተቀረው ሁሉ ገና ዳግም ትንሣኤ የሚያስፈልገው ነው። ጻድቁም ሰማዕቱም
ገና በገነት እንጂ ወደ መንግሥተ ሰማያት የገባ የለም። ዳግመኛውን ትንሣኤ ተነስታ የገባች እመቤታችን ብቻ ናት እና የአንድ አገር የአንድ ታላቅ አገር እንደ አሜሪካ ወይም ደግሞ እንደ ሌሎች ያደጉት ሀገር ያለ መሪ እንኳ እናት የሆነች ምን ያህል ክብር አላት! እንኳን የዚህ የሰማዩም የምድሩም የጠቅላላ የዓለሙ ባለቤት እናት የሆነች እና እመቤታችን ልትታዘበን ይፈትነን እግዚአብሔር አውቆ ይውጡ ይውረዱ፣ ይጸልዩ ያስቡ። እስቲ ትጋታቸውን ጭንቀታቸውን እስቲ ምን ያህል ለሃይማኖታቸውን ትጋት ያላቸው መሆኑን ልየው ብሎ እንጂ መጀመሪያ የእመቤታችን ቤት ሲሰራ ተማንም የለመነው ነበረው እንዴ? እስቲ ሰኔ 20 ቀን ውጣ ውረድ ሲሚንቶ ፌሮ ጥርብ ድንጋይ አሸዋ ምን አለ 3 ድንጋይ ብቻ ለመቅደስ 1 ድንጋይ፣ ለቅኔ ማህሌት 1 ድንጋይ፣ ለቅድስት 1 ድንጋይ፣ በ3 ድንጋይ ብቻ ደንበኛ በቂ የሆነ ቤተ ክርስቲያን እንደሰራ ሁልጊዜ ትሉት የለም እንዴ? ለዛቲ ቤት ሐነፃ ወልድ ሳረረ አብ ነው። ለዛቲ ቤት ሳረረ አብ ሐነፃ ወልድ ነው። ወፈጸመ መንፈስ ቅዱስ። አዎ እንደዚህ እያላችሁ ሊቃውንቱ የምትዘምሩት እንደዚህ ነው። እና አሁን እናንተ ይሄ ሲነገር በ3 ድንጋይ በ1 ድንጋይ መቅደስ፣ በ1 ድንጋይ ቅድስት፣ በ1 ድንጋይ ቅኔ ማህሌት፣ ይሄ እጹብ ድንቅ ነው። እጹብ ድንቅማ ይሄ እንዳለ መሬቱ እንዳለ እስቲ ተመልከት። ይሄን መፈጠሩን አታድንቅ? ይህን ያህል መሬት ግዙፍ መሬት መርከብ ሆኖ በኋላ እየተቀመጠ እና ይህንን ዓለም በሙሉ በፕሌን በረህ በመኪና ተሽከርክረህ የማትጨርሰው መሬት በቃል ብቻ የተፈጠረ ነው። አይ በቃል ብቻ ለይኩን ጠፈር ዓለም ይሁን ብሎ እግዚአብሔር በሰከንድ የፈጠረው በሰከንድ የሰራው እና ይህች ናት እንጂ ለእግዚአብሔር ቁም ነገሩ እኛ በመውጣት በመውረድ በድካም እንደው መንግሥተ ሰማያት ዝም ብላ የቀልደኞች ቤት እንዳልሆነች በድካምና በልፋት የምትገባ ስለሆነ ለፍታችሁ የምትገቡባት ብሎ ለእኛ ሲያዘጋጃት ነው። በብዙ ጻማድ በብዙ ጻማሃለወን ንባ ለመንግሥተ ሰማያታው እና በብዙ ጻማ ነው አለ